ሄይ ጋይስ እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ከናንተ ጋር? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ዛሬ ቆንጆ ቪዲዮ ትሉታላችሁ ያሰብኩትን ቪዲዮ ወደ እናንተ ይዤ ቀርብ ያለው ምንድነው እሱ ይዤ የመጣሁት ነገር አንድ ተመራማሪ የስማችን የመጀመሪያ የመጠሪያ ስማችን የመጀመሪያ ስፔል የመጀመሪያ ፊደል ስለ ፍቅር አመለካከታችን ምን ያክሎቻችን የስማችን መጠሪያ የመጀመሪያው የፍቅር ህይወታችን እንደሚናገር ምናቀው መታቁ ካላችሁ ሰየው ማታቁ ካላችሁ ደግሞ በደንብ ቆንጆ ዝርዝር ያለ ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉት። በመጠሪያ ስሙ የመጀመሪያ ፊደል ማንነቱ ሊገመገም እንደሚችል ብታስቡ ኖሮ በስም ውስጥ ብዙ ነገር እንደሚኖር በማስተዋል ትመለከቱ ነበር። እስኪ የራሳችሁን ስም ውሰዱና ስለ ፍቅር ምን አመለካከት እንዳሉት ይመልከቱ ይላሉ ዶክተር አንድሩ ኩክ የተባሉ የፍቅር ግንኙነቶች አማካሪ በጻፉት ጽሁፍ። ከኤ ፊደል ስንጀምር በኤ ፊደል የሚጀምር ከሆነ የእርሶ ስም የፍቅር ስሜቱን በአማርና በተዋበ ስሜት መግለጽ የሚሆንለት አይደለም። ከዛ ይልቅ በድርጊት ራሱን ማሳየት ይመርጣሉ። የፍቅር አጋሮ በኃይለኛ የፍቅር ስሜት ውስጥ መሆኑን እስካላረጋገጡ ድረስ የፍቅር ግንኙነቱ መቀጠል አይፈልጉም። ለፍቅር ጓደኛው አምሮና ተውቦ መታየት በቅድሚያነት የሚያስቀምጡት ምርጫው ነው። ስሞት በቢ ፊደል የሚጀምር ከሆነ ድብርትን የማጥፋት ተሰጥኦ አሎት። የፍቅር መገለጫ ስጦታ መቀበል ያስደስቶታል። ከፍቅረኛው ጋር ምቾት እንዲሰማውና ፍቅረኛው ምቾት እንዲሰማቸው ማድረግ ይችሉበታል። ፍላጎቱ እስከሚሳካ ድረስ በፍቅሩ ጉዳይ ስለሚሆኑት ነገሮች ግድ አይሰጡትም። አይገኝሎትም። ስሞት በዲ ከጀመረ ደግሞ ፍቅረኛ ያስፈልገኛል ብለው ካሰቡ ፍላጎቱን ለማሳካት ወደ ኋላ አይሉም። አንድ ሰው ችግር ላይ መሆኑን ከሰሙ በቃ ስሜቱ ሁሉ ንቁ ይሆናል። የተለመዱ ነገሮች ቀልቦትን በእጅጉ ይስቦታል። ስሞት በኢ የሚጀምር ከሆነ ዋናው ፍላጎቱ መናገር ነው። ለፍቅር የከጀሉ ሰው ጥሩ አድማጭ ካልሆነ ግንኙነቱ አበቃለት ማለት ነው። ፍቅረኛው በአስተሳሰቡ ካልማረኩት ትኩረትም አይሰጡትም። በፍቅር ከፈለጉት ሰው ጋር የእውነት ባልሆነ ሁኔታ መላፋት መቀላለድ ያበዛሉ። ሆኖም ልቡን አንዴ ከሰጡ መለኪያ በሌለው ሁኔታ ለፍቅረኛው ታማኝ ኖት። ስሞት በኤፍ የሚጀምር ከሆነ እርሶ ምናባዊና የተዋጣሉት የፍቅር ሰው ኖት። ፍቅረኛውን ተንከባክበው እንደ እንቁላል መያዝ ይችሉበታል። በተቻሉት አቅም የሚስማማውትን የፍቅር ጓደኛ ለማግኘት ይጥራሉ። ቀልደኛ ቢሆኑም አንዴ የፍቅር ኃላፊነት ከተረከቡ ወዲያ በጣም ታማኝ ኖት። በተፈጥሮት ፍቅርን ባማረ ሁኔታ ማስተናገድና ማፍቀር ያውቁበታል ይላሉ ዶክተር አንድሩ ኩክ። አሁንም እንግዲህ ወደ እናንተ ማድረሳችንን ቀጥለናል። እጂ ላይ ደርሰናል። ጥንቁቅ ኖት። ከርሶም ሆነ ከፍቅረኛው በኩል የሚጀምር ከሆነ በኤች የሚጀምር ከሆነ የሚመርጡት ፍቅረኛ በህይወቱ የደስታዎትን መጠን የሚጨምርሎት አይነት ነው። ለፍቅረኛው የሚሰጡትን ስጦታ እንደ ኢንቨስትመንት ይመለከቱታል። ቃል ኪዳን ከመግባታችሁ በፊት እያንዳንዷን እርምጃውን በጥንቃቄ ይመራመራሉ። ፍጻሜው በመሆንም እርሶን ማስደሰት ከባድ ነው። ሰዎች በችግራቸው ጊዜ ካጠገባቸው እንዲቆሙ የሚመርጧቸው አይነት ሰው ኖት። ስሞት በአይ የሚጀምር ከሆነ ለመፈቀርና ለመንቆለጳጰስ ከፍተኛ ፍላጎት አሎት። የቅንጦት ኑሮ ይማርኮታል። በቀላሉ ስለሚሰላችሁ በህይወቱ ውስጥ ለውጥና ጀብዱ የሚወዱም አይነት ኖት። ታማኝነት ከእርሶ ጠንካራ ጎኖች የሚመደቡ አይደለም። ስሞት በጄ የሚጀምር ከሆነ ከፍተኛ በሆነ ውስጣዊ ኃይል የታደለ ሰው ከተፈለገ ስማቸው በጄ ከሚጀምሩ ሰዎች የበለጠ ሊገኝ አይቻልም። ለፍቅርም ትልቅ ቦታ የሚሰጡ ሰዎች ናቸው። በዚህ ስር የሚመደቡት በልባቸውም በአእምሯቸውም አፍቃሪዎች ናቸው። ለዘላቂ ፍቅር ግንኙነትም ተመራጮች ናቸው። አሁንም ወደ እናንተ ያደረስን ያለነው በስሞት ውስጥ ምን አለ በሚል ነው። ኬ ላይ ደርሰናል።
ስሞት በኬ የሚጀምር ከሆነ ሚስጥራዊ የሁሉንም ነገር ለራሳቸው የሚይዙና አይናፋር ናቸው። በዚህም ስም የሚጠሩ ሰዎች በፍቅር ጉዳይ ኤክስፐርት የሚባሉ አይነት ባይሆኑም ትክክለኛውን ሰው እስኪያገኙ ድረስ በትዕግስት መጠበቁን ይችሉበታል። በጣም ቸር ለጋስና ለኔ የማያውቁ ስለሆኑ በጣም ጥሩ ጓደኛ ይዋጣላቸዋል። ወደ ኤል ደርሰናል። ስሞት በኤል የሚጀምር ከሆነ የፍቅር ጓደኛ መያዝ ለነዚህ ሰዎች በጣም አስፈላጊ ነገር ነው። ጥሩ ጭንቅላት ያላቸው ሰዎች ይማርኳቸዋል። የፍቅር ጓደኞቻቸውም የተመራመሩ የሚባላቸው አይነት ካልሆኑ ግንኙነታቸውን ለመቀበልም ይከብዳቸዋል። ስሞት በኤም የሚጀምር ከሆነ ሲታዩ የዋሆች ገራገሮችና አይናፋሮች ቢመስሉም አቀራረባቸውና ማንነታቸው የተለየ ነው። በራሳቸውም ሆነ በፍቅረኛቻቸው ላይ ፍጹማዊነትን የሚጠብቁ ሰዎች ናቸው። የውስጥ ስሜታቸውን የመግለጽ ችግርም ይታይባቸዋል። የፈጀውን ፈጅቶም ቢሆን ከማሸነፍ የበለጠ የሚያረካቸው ነገር የለም። ስሞት በኤን የሚጀምር ከሆነ ስሜታዊና የጋለ የፍቅር ስሜት አላቸው። በፍቅር ግንኙነት ውስጥ በሚሆኑበት ጊዜ ራሳቸውን ሙሉ በሙሉ የሚያስረክቡ ሰዎች ናቸው። የነሱን ያህል የፍቅር ስሜት ያለው ሰው ለማግኘት ይፈልጋሉ። መሞላቀቅና ፍቅረኛቸውን እንዴት ማሞላቀቅ እንዳለባቸው ያውቃሉ። በተጨማሪም ለፍቅረኞቻቸው እናታዊ እንክብካቤ ማድረግ ይወዳሉ ይላል የዶክተሩ አንድሩ ኩክ ጽሁፍ። ጽሁፉን ወደ እናንተ ማድረሰናል። ስማቸው በኦ የሚጀምር ሰዎች ደስታን የሚፈጥሩ ጉዳዮች ላይ ከፍተኛ ፍላጎት ያላቸው ሰዎች ቢሆኑም ይህንን ስሜታቸውን ግን ሚስጥራዊነታቸውና አይናፋርነታቸው ይደብቅባቸዋል። ራሳቸውን ከወሲብ ለረጅም ጊዜ ማቀብ ይችሉበታል። ፍቅር ለነዚህ ሰዎች ጥብቅ ጉዳይ ወይም ሲሪየስ ቢዝነስ ነው። አልፎ አልፎ ስሜታዊነታቸው ልክፍት ሊሆንባቸውም ይችላል። በህብረተሰቡ ዘንድ ያላቸው ምስል እንዳይበላሽ የሚጠነቀቁና ለማህበራዊ ጉዳዮች ከፍተኛ ግምት የሚሰጡ ሰዎች ናቸው። ስማቸው በፒ የሚጀምር ለአቀራረብ ወይም አለባበስ፣ አነጋገር ከፍተኛ ግምት የሚሰጡና የፍቅር ጓደኛቸው የተማሩ እንዲሆኑ የሚጠብቁ ናቸው። ከሰዎች ጋር በመገናኘትና በአብሮነት የሚደሰቱም ናቸው። ስማቸው በፒ የሚጀምሩ ሰዎች ስሞት በኪው ነው የሚጀምረው። መነቃቃትንና ወከባ ያለበትን ህይወት የሚወዱ ናቸው። በኪው የሚጀምር ስማቸው ለፍቅር ጉጉ የሆኑና በጎሳ የሚመሳሰሏቸውን ሰዎች ለፍቅር ጓደኝነት የሚመርጡ ናቸው። ስጦታዎችን የሚወዱና የፍቅር ወሬዎች ነፍስ የሚዘራባቸው አይነቶች ናቸው። ስማቸው በአር የሚጀምር ከእርሶ ጋር ተመጣጣኝ የሆነ እውቀት ያላቸው ሰዎችን ይመርጣሉ። ከእርሶ የተሻለ እውቀት ያላቸውን ሰዎች አይጠሉም። የእርሶን የፍቅር ስሜት የሚቀሰቅሰው ውብ ቅርጽ ያለው ገላ ሳይሆን ውብ አእምሮ ነው። ለፍቅር ግንኙነት ያሰቡት ሰው ከእርሶ ጋር ተመጣጣኝ የሆነ እውቀት ከሌለው በቀር ሺ ጊዜ ውብ ቢሆን ከቁብ የማይቆጥሩ ሰው ኖት። ኤስ ላይ ደርሰናል። በፍቅር በኩል ምናባዊ ወይም ውብ የፍቅር ስርሶችን በአእምሯቸው የሚከውኑ ሰው ሊባሉ ይችላሉ። ስሜታዊ ቢሆኑም ራሳቸውን መቆጠብ ይችላሉ። አንድ ጊዜ ልቦን ለፍቅረኛው ካስረከቡ በኋላ በታማኝነት ይቀጥላሉ። ትክክለኛው ሰው እስከሚመጣ ድረስ በትዕግስት መጠበቅን ይችሉበታል። በጣም ለጋስ፣ ቸርና ለኔ የማያውቁ ሰዎች ናቸው። በኤስ የሚጀምር ስማቸው በጣም ስሜታዊ ግለኝነት የሚያጠቃቸው አልፎ አልፎ ራሳቸውን የሚያገሉ አይነቶቹ ደግሞ ስማቸው በቲህ የሚጀምሩት ናቸው። በየጊዜው ለፍቅር ግንኙነት ቶሎ እጃቸውን የሚሰጡና እንደ አገባባቸው በፍጥነት እጃቸውን የሚሰበስቡ ሲሆኑ ጨዋታ አዋቂዎችም ናቸው። ከሰዎች የሚሰጧቸውን ምክሮች ለመቀበል ጓደኞች ባይሆኑም እነዚህ ምክሮች ህይወታቸው ሊያተርፍላቸውም ይችላሉ። ስሞት በዩ የሚጀምር ሰዎች ፍቅር በሚይዛቸው ወቅት የፍቅር ስሜት ደስተኛና ጉጉ ያደርጋቸዋል። ፍቅር ባለያዛቸው ጊዜ በፍቅር መውደቅ ከሚለው ሀሳብ ጋር ፍቅር ይይዛቸዋል። በህይወታቸው ውስጥ ጀብዱ፣ አስገራሚ ነገሮችና ነጻነት ያስደስታቸዋል። ስጦታ ማበርከት የሚያስደስታቸውና የሰዎችን ስሜት ከራሳቸው ማስበለጥ የሚወዱ ናቸው። ስማቸው በዩ የሚጀምሩ ሰዎች
ግላዊነት የሚያጠቃቸው ነጻነትና የራሳቸውን ጊዜ የሚፈልጉና አስደሳች ነገሮችን የሚመርጡ ናቸው። ስማቸው በቪ የሚጀምር ሰዎች የሚያስቡትን ሰው በደንብ ካላወቁ ለፍቅር ግንኙነት ራሳቸውን አሳልፈው አይሰጡም። የሰዎችን ማንነት ለማወቅ ሲሉ ሰዎችን ማጥናት ይወዳሉ። እንግዳ የሆነ ጸባይ ያላቸው ሰዎች ይማርካቸዋል። በቪ የሚጀምሩ ሰዎች ስማቸው በደብሊው የሚጀምር ደግሞ በፍቅር ጉዳይ ላይም አይሆንም የሚል መልስ የሚቀበሉ ኩሮዎችና ቆራጦች ናቸው። የፍቅር ሰው ሲባሉ የሚችሉ ፍቅር ውስጥ ባይሆኑም እንኳን ከፍቅር ጋር ፍቅር የሚይዛቸው ናቸው። የፍቅር ጓደኛቸውን እውነተኛ ማንነት ለማወቅ ብዙም አይጨነቁም። ስማቸው በኤክስ የሚጀምሩ ቋሚ የሆነ ለውጥ በህይወታቸው ላይ ካላገኙ በቶሎ የሚሰላቹ ሰዎች ናቸው። በአንድ ጊዜ ከአንድ በላይ ፍቅር ጓደኛ መያዝ ይችሉበታል። በአንድ መወሰን አይሆንላቸውም። ሁለት ነገሮች በአንድ ጊዜ የመከወን ተሰጥኦ አላቸው። ስሙ በዚህ ፊደል የሚጀምር ሰው በእኛ ሀገር ባይገኝም ቻይናውያን ግን በሽ ናቸው፣ ብዙ ናቸው ማለት ነው። ስማቸው በዋይ የሚጀምር ሰዎች በጣም ስሜታዊና ነጻ ሰዎች ናቸው። ሰዎች እነሱ በፈለጉት መንገድ ካልሆኑላቸው አኩራፊዎች ናቸው። የፍቅር ግንኙነቶች ለመቆጣጠር ቢፈልጉም አይሳካላቸውም። ግልጽ፣ ተግባቢዎችና ጥሩ የፍቅር ስሜት ያላቸው ሰዎች ናቸው። ስሞት በዜድ የሚጀምር ከሆነ ለፍቅር መስፈርት የሚያበጁና ለኔ የሚሆኑኝ ሰዎች ይህንን ማሟላት አለባቸው ብለው የሚያምኑ ሰዎች በመሆናቸው በፍቅር ግንኙነቶች ውስጥ ወጣ ገባ ይላሉ። የምትሆነኝ አገኘሁ ብለው ሳይጨርሱ ጉድለታቸውን በማጉላት ሌላ ሰው ፍለጋ ይሄዳሉ። ቀና ሰዎች ሲሆኑ ሰዎችን ለመተባበር ወደ ኋላ አይሉም። ስማቸው በዜድ የሚጀምር ሰዎች እንደ ዶክተር አንድሮ ኩክ